በድንገት በፍርሃት ተደናግጦ ተነሳ። ወደ ታች የተመለከተበት ቅጽበት ከአፉ ጩኸት አመለጠ። በእውነተኛ እግሮቹ ቦታ ከሰውነቱ ጋር የተያያዙ ሜካኒካል የሮቦት እግሮች ነበሩ። በመናደድ እና በፍርሃት በሩን በብርታት ስለመታው በሩ ተሰባብሮ ተከፈተ። እርሱም ወደ ውጭ መንገድ ሮጠ። ውጭ የቆሙ ሰዎች ወዲያውኑ ጠመንጃቸውን ወደ እርሱ አቀኑበት። ነገር ግን በዚያው ቅጽበት በአዲሶቹ እግሮቹ ውስጥ እንግዳና እጅግ በጣም የበረታ ኃይል ሲፈስ ተሰማው። በአንድ ቅጽበት ውስጥ በብዙ የሚቆጠሩ ሜትሮችን ሸፈነ። ፍጥነቱ በጣም የሚያስገርም ከመሆኑ የተነሳ አልቻሉም ነበር። ስሙ ኒክ ይባላል። እስከ ጥቂት ቀናት በፊት በማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ ተማሪ ነበር። በትምህርቱ ጎበዝ እና የላቀ ሃከር ነበር። ከአስትሮኖሚ እስከ ጂኦግራፊ የማያውቀው ነገር ቢኖር አልፎ አልፎ ነበር። ነገር ግን ከልጅነቱ ጀምሮ በእግሮቹ ላይ በነበረበት በሽታ ምክንያት በምርኩዝ ለመራመድ ይገደድ ነበር። በዚያ ቀን ከሴት ጓደኛው ሄሌን ከጓደኛው ጆና ጋር በጎዳና ላይ የጉዞ ላይ ነበር። ሄሊ ዕቃዎቿን እንድታዘውር እየረዷት ነበር። በድንገት ምሽት ላይ ከአንድ ምስጢራዊ ሃከር መልእክት ደረሰው። ለረጅም ጊዜ በመስመር ላይ ኦንላይን ሲጋቸው የነበረ ቢሆንም በዚህ ጊዜ ግን ሃከሩ የቀጥታ የሄሊን ላፕቶፕ ሃክ በማድረግ እያንዳንዱን እንቅስቃሴዋን ይከታተል ነበር። እርሱም ወዲያውኑ የሃከሩን ቦታ መከታተል ጀመረ። ጆና ሃከሩን ፈልገው አግኝተው ለአንዴና ለመጨረሻ ጊዜ ትምህርት ሊሰጡት እንደሚገባ ሐሳብ አቀረበ። ነገር ግን የኒክ ስሜት ቀድሞውኑ ተበላሽቶ ነበር። በውስጡ ሄሊ በእግሩ ሁኔታ ምክንያት ልትተወው እንደምትፈልግ ነው ለመለያየት ምክንያት ብቻ እንደሆነ ተሰማው። በቁጣ ምንም ቢሆን ሃከሩን እንደሚያገኘው ወሰነ። በመንገድ ላይ ሃከሩ በትራፊክ ካሜራዎች የተነሱትን የመኪናቸውን ፎቶዎች በመላክ ያበሳጫቸው ነበር። የጂፒኤስ ዲፕስ ቦታው በመጨረሻ በምንም ነገር ውስጥ ወደ ሌለች አንድ ብቸኛ ጎጆ መራቸው። ኒክ እና ጆና ወደ ውስጥ ገብተው ሁሉም ነገር እየቀረሱ ቦታውን መፈለግ ጀመሩ። በድንገት ሄሊ ከውጭ ጮኸች። እርሱም ወደ ውጭ በሮጠበት ቅጽበት ወደ አየር ስትነሳ አያት። በዚያው ቀጣይ ሰከንድ የሚያወሩር ነጭ ብርሃን በቀጥታ ፊቱ ላይ ፈነጠቀ። እርሱም ራሱን ሳተ። ከዚያ በኋላ ምን ያህል ጊዜ እንዳለፈ ማያውቅ አይኖቹን ሲከፍት በተሽከርካሪ ወንበር ዊልቼር ላይ ተቀምጦ ነበር እና ሙሉ ሰውነቱ ሙሉ በሙሉ ደንዝዞ ነበር። አደገኛ ነገሮችን ለመከላከል የሚያስችል ልብስ ሄዝሜት ስዋይድ የለበሰ ሰው በፊቱ ተቀምጦ ነበር። ስሙ ፖሊስ ይባላል። ለኒክ ትውስታውን እንዲመልስ እንደሚረዳው ነገረው። ፖሊስ ከባድ ሕይወት ያላቸው ፍጥረታት አዋዥንስ እንደነዛ አይነት ሳቢ እና ማራኪ ፊልሞችን ለማግኘት ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ እኛን ማገዝ ይችላሉ። ጋር ተገናኝተው እንደነበር እና ተበክለው ሊሆን እንደሚችል ገለጸ። ዶክተሮቹ ለብዙ ቀናት ይጠይቁታል። ነገር ግን ኒክ እዚህ የሆነ ያለውን ምንም ነገር መረዳት አልቻለም። ጆናን እና ሄሊን መገናኘት ይፈልጋል። ነገር ግን ማንም ስለ እነሱ ምንም አይነግረውም። ከዚያም አንድ ቀን ጠዋት ወደ ዶክተሩ እየተወሰደ ሳለ በድንገት ሄሊ በአንድ ክፍል ውስጥ አልጋ ላይ ተኝታ አያት። ሊገናኙት እንዲያደርግ አልፈቀዱለትም። ከዚያ በኋላ ወደ ክፍሉ ይመለሳል እና አንዴ ከተመለሰ በኋላ የጓደኛው የጆና ድምፅ ከሌላ ክፍል ሲመጣ ይሰማል። ወደ ጆና እየጠራ እንዲህ አለው እኮ ዛሬ ሄሊን አየኋት፣ ነገር ግን እንድገናኛት አልፈቀዱልኝም። ደግሞም እግሮቼን ማሰማት አልቻልኩም። ከጆና አንድ አይነት መጠጥ እንደሰጡት ነገረው እና ከዚያ በኋላ ልቡ እንደቀድሞ መደበኛ እንደሌለው ገለጸ። አሁን ሁለቱም በዙሪያቸው የሚያዩትን ማንኛውንም መረጃ እርስ በርሳቸው ለመካፈል ወሰኑ። ከዚህ በኋላ ኒክ በዙሪያው ያለውን እያንዳንዱን ነገር በጥንቃቄ መከታተል ይጀምራል። የትኛው ኮድ የትኛውን በር እንደሚከፍት እና እነማን ከነርሱ ጋር ለመነጋገር እንደሚፈቀድላቸው በጥንቃቄ ይመለከታል። ደግሞ ዶክተሮቹ ኒክን እንዲገናኛቸው ይጠሩታል። የተለያዩ ቅርጾች ያላቸውን በከፍቶ አስቀምጠው ስለ ቅርጾች እና ቀለሞች ያለውን ግንዛቤ ለመፈተሽ ይሞክራሉ። ነገር ግን ኒክ ምንም ነገር ለመመለስ ፈቃደኛ አይሆንም። እርሱም ከሄሊን እንዲገናኝ እስካልፈቀዳችሁልኝ ድረስ ምንም አልነግራችሁም ይላል። በዚህ ምክንያት ዶክተሮቹ ኒክን ወደ ሄሊ ለመውሰድ ይገደዳሉ። ነገር ግን እሷ ራሷን ስታ ኮማ ውስጥ ስለነበረች ምንም ጥቅም አልነበረውም። ከዚያ በኋላ ኒክ ወደ ክፍሉ ተመልሶ እነዚህን ነገሮች በሙሉ ለጆና መናገር ይጀምራል። ነገር ግን በድንገት የጆና ድምፅ ከሌላው ወገን ይመጣ የነበረው ይቆማል። በዚያው ጊዜ እዚያ ባለች ላም ላይም ምርመራዎች እየተደረጉ ነበር። ከዚያ በድንገት መብራቶቹ ይጠፋሉ እና ከአካባቢው አንድ ሰው ያመልጣል። ኒክም ወደ ጨለማ መጸዳጃ ቤት ውስጥ ገብቶ ይደጋሮታል። ሲበሩ ሁለት ሰዎች ወደ ውጭ ያወጡታል። እዚህ ኒክ በግድግዳዎች ላይ በጣም ጥልቅ የሆኑ ምልክቶችን ያስተውላል። ከዚህ በኋላ ወደ ዶክተሩ ሄዶ ጆና የት እንዳለ ይጠይቀዋል። ዶክተሩ ጆና ወደዚህ በፍጹም እንዳልመጣ ይነግረዋል። ኒክ ያለ እርሱ የማይቻል እንደሆነ ይናገራል። ዶክተሩ ለዚህ ምንም መልስ አይሰጥም። አሁን ኒክ ወደ ክፍሉ ሲመለስ ወደ ጆና መጥራቱን ይቀጥላልና ለማነጋገር ይሞክራል። ነገር ግን
ከሌላው ወገን ምንም ምላሽ የለም። ከዚህ በመነሳት ጆና ከዚህ ቦታ ማመልጡ ግልጽ ይሆናል። በዚህ ምክንያት ኒክ ከሄሊ ጋር ከዚህ ለማምለጥ ይወስናል። በእነዚህ ቀናት ሁሉ ከዚህ ቦታ ሊወጣ የሚችልበትን ኮዶች በሙሉ ጽፎ እና እያንዳንዱን መንገድ አጠናቆ ይዟል። ከሄሊ ጋር ማለጃት መጨረሻው በር ላይ ሲደርስ ዶክተሩ በድንገት እዚያ ተከስቶ ይይዘዋል። ከዚያ በኋላ ኒክ ራሱን ይስታል። ሲነቃ ከሄሊ ጎን አልጋ ላይ ተኝቶ ያያል። ሊነካት ከመቻሉ በፊት እዚያ ያሉት ሰራተኞች እጁን ይይዙታል። ሄሊ ደግሞ ራሱን ትስታለች። አሁን ኒክ እዚያ ካሉ ሰራተኞች ጋር መታገል ይጀምራል እና በትግሉ ወቅት ከአልጋው ላይ ይወድቃል። በዚህ ምክንያት ሰራተኞቹ ደንግጠው ከክፍሉ ይሸሻሉ። ከዚያም ኒክ እውነተኛ እግሮቹ ተቆርጠው በሮቦት እግሮች እንደተተኩ ያስተውላል። አሁን ደግሞ በርክንደ እነዚህ የሮቦት እግሮች እጅግ በጣም ጠንካራ ናቸውና በኃይላቸው በሩን ሰብሮ ይከፍታል። በፊቱ የሚመጣውን ማንኛውንም ሰው ያጠቃል። ወደፊት መጓዙን ሲቀጥል ሄሊም ከእርሱ ጋር ናት። ከዚያም በኤሌቬተር ወደ ታች ሲወርዱ ዶክተሩ ወደ ኒክ መጥቶ እንዲህ ይላልኩ ከዚህ ወደ ውጭ ብትወጣ ባዳም ፍጥረታት አዎሸንስ ለእርስዎ አደጋ ይሆናሉ። እዚሁ መቆየት አለብህ። ነገር ግን ኒክ ዶክተሩን አይሰማውም። በረጅም ዋሻ ውስጥ አልፎ በመጨረሻ ከቦታው ያመልጣል። ወደ ውጭ በወጡበት ቅጽበት ሄሊም ራሷን ታገኛለች፣ ትነቃለች። ሁለቱም በዙሪያቸው ተመልክተው ለማይወስ ያህል ምንም ነገር የማይታይበት ባዶ በረሃማ ቦታ ላይ እንዳሉ ይረዳሉ። በተመሳሳይ መንገድ ሁለቱም በመጨረሻ አንድ መኪና ወደሚመጣበት መንገድ ይደርሳሉ። አሽከርካሪውን መኪና እንዲጭናቸው ይጠይቃሉ። በመኪናው ውስጥ አንዲት አሮጊት ሴት ነበሩ እና ሊጭኗቸው ይስማማሉ። ነገር ግን ጥቂት ርቀት ከተጓዙ በኋላ አሮጊቷ ሴት እንግዳ የሆኑ ነብር ከዚያም በድንገት መኪናውን መንገድ መሃል አስቁማ በጣም በሚያስፈራ ሁኔታ በጮህ ድምፅ መሳቅ ትጀምራለች። ኒክ እና ሄሊ ደንግጠው በፍጥነት ከመኪናው ይወርዳሉ። አቅራቢያ የነዳጅ ማደያ አለ። ስለዚህ ኒክ ሄሊን ወደዚያ ይወስዳታል። እሷን አንድ የጭነት መኪና ላይ ያስቀምጣታል። እርሱ ግን እዚያ ባለው ስልክ ወደ ቤቱ ለመደወል ይሞክራል። ነገር ግን ስልኩ ተሰብሮ ስለነበር ምንም አልነበረውም። በዚያ ቅጽበት ሄሊን ያስቀመጠበት የጭነት መኪና አሁን ከቦታው እየተነሳ እንደሆነ ያስተውላል። ሄሊም በዚያ የጭነት መኪና ውስጥ ናት። ኒክ የጭነት መኪናው አሽከርካሪ ለዶክተሩ እንደሚሰራ እና እሷን ወደ ቦታው እየመለሳት እንደሆነ ወዲያውኑ ይረዳል። በዚህ ምክንያት የጭነት መኪናውን ማሳደድ ይጀምራል። የሚያስደንግጠው ነገር በሮቦት እግሮቹ ምክንያት እጅግ በጣም በፍጥነት በትክክል ወደ መኪናው ሲደርስ አሽከርካሪው በሩን ከፍቶ ይጥለዋል። ነገር ግን አሁን ኒክ ሄሊን በማንኛውም ዋጋ መመለስ ይፈልጋል። ስለዚህ እንደገና የጭነት መኪናውን ማሳደድ ይጀምራል። የጭነት መኪናው በጣም ከፍተኛ ፍጥነት እየሄደ ቢሆንም በአዲሶቹ የሮቦት እግሮቹ ተጠቅሞ ሊደርስበት ይችላል። በጭነት መኪናው ውስጥ ሄሊ ጠመንጃ ታገኛለች። ስለዚህ የአሽከርካሪውን ጭንቅላት በጠመንጃ ትይዘዋለች። ከዚያም ሁለቱም አሽከርካሪውን ወደ ውጭ ጥለው ራሳቸው በመኪናው ያመልጣሉ። በጣም ረጅም ርቀት ከተጓዙ በኋላ በመጨረሻ መንገዱ ሙሉ በሙሉ ወደሚያበቃበት መጨረሻ ይደርሳሉ። በዚህ ምክንያት ወደ ኋላ ለመመለስ ይገደዳሉ። ነገር ግን ከዚያ ኒክ እንደገና ወደዚያው መንገድ እየተመለሱ እንደሆነ ይረዳል። በዚያ ቅጽበት አቅራቢያ የሚገኝ የጎብኚዎች ማዕከል ቤተሰቦቻን ያስተውላሉ። ወደ ጎብኚዎች ማዕከሉ ሲገቡ የቦታውን ካርታ ያገኛሉ። ከካርታው እንደተረዱት በጠቅላላው አካባቢ አንድ መንገድ ብቻ ነው ያለው። ኒክ ምንም ነገር ሊረዳው አይችልም እና በዚያው ልክ የሄሊ ሁኔታ እየባሰ እና እየባሰ ይሄዳል። ስለዚህ ሁለቱም ለሌሊቱ እዚያ ለመቆየት ይወስናሉ። በዚያ ምሽት እዚያ ውስጥ እንዳሉ የዶክተሩ ሰዎች በድንገት እዚያ ይደርሳሉ። ኒክ እና ሄሊ ከነሱ እየተደበቁ ሳለ በድንገት ጓደኛቸው ጆናም እዚያ እንዳለ ያያሉ። ያው ቀደም ብሎ ከቦታው ያመለጣቸው ጆና የጆና እጆች ሙሉ በሙሉ ተለውጠዋል። በሌላ አባባል ኒክ የሮቦት እግሮች እንደተሰጡት ሁሉ እርሱም የሮቦት እጆች ተሰጥቶታል። ጆና ቀደም ብሎ ከቦታው ሲያመልጥ በግድግዳዎች ላይ በጣም ጥልቅ የሆኑ ምልክቶች የነበሩት ለዚያ ነበር። ኒክ በራሱ እጅ ላይ የተጻፈው ተመሳሳይ ቁጥር በሄሊ አንገት ላይም እንደተጻፈ ያስተውላል። ጆና እንዲህ ይህንን ቁጥር ደምረህ ከደመርከው ድምሩ 51 ይሆናል። ያ ማለት እኛ ያለነው ሳይንቲስቶች አዳዲስ ሙከራዎችን በሚያደርጉበት ኤሪያ 51 ውስጥ ነው እና በእኛ ላይም ሙከራ እያደረጉብን ነው። የእኔ እጆች እና የእንተ እግሮች የተተኩት ለዚያ ነው። ለነርሱ እኛ በቤተ ሙከራ ውስጥ እንዳሉ አይጦች እንጂ ከዚያ ያለፈ ምንም አይደለንም። አሁን የዶክተሩ ሰዎች በሚቀጥለው ቀን ጠዋት ከዚያ ከሄዱ በኋላ ከዚህ ቦታ ለማምለጥ እንደገና በጭነት መኪና ወደፊት ይንቀሳቀሳሉ። ጥቂት ርቀት ከተጓዙ በኋላ ከፊታቸው መፈቻ ያስተውላሉ። የጭነት መኪናውን አሳትፈው ለማለፍ ቢሞክሩም ወታደሮቹ መኪናቸውን በኦፕሬተር ሲስተም ብቻ ሊወገድ የሚችል ትልቅ የአምድ ፓወር
ሲስተም ተጠቅመው ይይዙታል። አሁን ጆና ከጭነት መኪናው ወርዶ ላፕቶፕ የሚገኝበት ክፍል ይደርሳል። ነገር ግን አምዱን ማስወገድ ከመቻሉ በፊት ጥይት መነጽሩን ይመታዋል። ይህም እይታው እንዲደበዝዝ ያደርገዋል። ይህ ማለት አሁን ኮዱን ማስገባት አይችልም ወይም ሲስተሙን ሃክ ማድረግ አይችልም ማለት ነው። በዚህ ምክንያት ወደ ውጭ ለመመለስ ይገደዳል። ከዚያም የሮቦት እጆቹ ከፍተኛ መጠን ይበትነዋል። ከዚህ በኋላ ኒክ እና ሄሊ ከዚያ ማምለጥ ይችላሉ። ነገር ግን ጆና ወደ ኋላ ይቀራል። እርሱ ቀደም ብሎ በብዙ ጥይቶች ተመቷል። የጆናን መስዋዕትነት ማየት በኒክ እና በሄሊ አይኖች ውስጥ እንባ ያመጣል። አሁን ሳያቋርጡ ወደፊት መጓዛቸውን ይቀጥላሉ እና በመጨረሻም ትልቅ ድልድይ በፊታቸው ይታያል። ነገር ግን በትክክል በድልድዩ መሃል የቆመው ዶክተሩ ነው። የጭነት መኪናቸው ወደ እርሱ ከመድረሱ በፊት የዶክተሩ ሰዎች የመኪናውን ጎማ የሚበሳ ነገር መንገድ ላይ ይጥላሉ። ይህም መኪናው እንዲገለበጥ ያደርገዋል። አሁን ሄሊ በጽኑ ስለተጎዳች ራሷን ትስታለች። በዚያው ቅጽበት ሄሊኮፕተር እዚያ ደርሶ ሄሊን ይዟት ይሄዳል። ኒክም በጽኑ ተጎድቷል። ነገር ግን ባለው ኃይል ሁሉ እንደገና ተመልሶ ይቆማል። በዚያ ጊዜ ነው ትኩረቱ ወደ ዶክተሩ የስንታኝ ዴመን ይላል። በእውነቱ የዶክተሩ ስም ዴመን ነው እና ኒክ ወደ ኋላ ሲያነበው በእርግጥ ከናሜድ እንደሚያስነብብ ይረዳል። ያው ምስጢራዊ መልእክቶችን የላከላቸውና የኮሌጃቸውን ሰርቨር ሃክ በማድረግ ጥፋቱን በኒክ እና በጓደኛው ላይ የጫነው ሃከር። አሁን ዶክተሩ በመጨረሻ ሁሉም ነገር ራሱ ያምናል። እንዲህ ይላል፣ አዎ የኮሌጃችሁን ሰርቨር ሃክ አድርጌ ጥፋቱን በአንተ እና በጓደኛ ላይ የጫንኩት እኔ ነበርኩ። የሄሊንግ ሲስተም ሃክ አድርገን ከእሱ መለያ መልእክቶችን ልከንልሃል ወደ እኛ እንድትደርስ ብለን አበሳጭተንሃል። ጓደኞችህ ዛሬ ባሉበት ሁኔታ ተጠያቂው አንተ ነህ። ከዚያም እውነቱን ሲገልጽ እንዲህ ይላል፣ እኛ የባዕዳን ቴክኖሎጂን በሰዎች ላይ እንጠቀማለን። እስካሁን ሙከራ ካደረግንባቸው ሰዎች ሁሉ አንተ ምርጡ ተገዢያችን ሳቢቸክት ነህ። የሮቦት እግሮቹን ከሰውነቱ እና ከአእምሮ ጋር ሙሉ በሙሉ ያላመደው፣ ያ ማለት አንተ የእኛ በጣም ስኬታማ ሙከራ ነህ ማለት ነው። ሁሉም ነገር መስማት ኒክን እጅግ በጣም ያበሰጨዋል። የሮቦት እግሮቹን ኃይል በመጠቀም ወደ ድልድዩ እጅግ በጣም በሚያስደንቅ ፍጥነት መሮጥ ይጀምራል። ፍጥነቱ በጣም አስገራሚ ይሆናል እና በድንገት የማይታይ ግድግዳ ላይ ይጋጫል። በግጭቱ ምክንያት ወደ ሌላኛው የግድግዳው ወገን ይሻገራል። ከኋላው ሲመለከት ዶክተሩ እዚያ ቆሞ ያያል። ዶክተሩ የጭንቅላት ቆቡን ያወልቃል እና አሁን ኒክ እርሱ ሰው አለመሆኑን ይረዳል። በእርግጥ እርሱ የሮቦት ባዕድ ፋብሪካዊን ነው። ከዚህ በኋላ ኒክ ወደፊቱ ይመለከታልና ውጫዊ ህዋን ኦደር ስፔስ ያያል። በዚያ ቅጽበት እርሱ በምድር ላይ እንዳልሆነ ይልቁንም በባዕዳን የጠፈር መርከብ ውስጥ እንዳለ ይረዳል። የጠፈር መርከቧ ቁጥርም 23541 ነው። በእጁ እና በሄሊ ትከሻ ላይ ከተጻፈው ቁጥር ጋር በትክክል ተመሳሳይ ነው። ይህ ማለት በፍጹም ኤሪያ 51 አልነበረም ማለት ነው። ይልቁንም የሮቦት ባዕዳን ፍጥረታት የጠፈር መርከብ ነው። እናም ቴክኖሎጂያቸውን በሰዎች ላይ እየሞከሩ ነው። በዚህም የፊልሙ ታሪክ ያበቃል። እንደነዚህ አይነት ሳቢ እና ማራኪ ፊልሞችን ለማግኘት ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ እኛን ማገዝ ይችላሉ።